በአማርኛው ጠብቁት። በእንግሊዝኛ ለፈረንጆች ማለት ነው መልእክት አለኝ። all my white people and the French people, my brother and my sisters, girl love you boy, she say harakat ምልክት she say she is boy love you boy she's love you congratulations and boy love you girl go come and don't say I love you. Hurry. He says no I love you. Go come by messenger. Hello, I am sorry. Switch down. This boy is love you, okay, my sister. China la fanda barsa mammo. Obole won Kenya, lamile Kenya China la afan China tinda barsa. China ngi no. Ndi ko bare ke jo boy eh. Chungu ane ka ta ko bare. Ngwali ngamo. Wala China amarnya tabukun. Enyo no bare ka gona. Yes. Okay, Chinese. Jare no ba to China echu. ለኢትዮጵያውያን ሴቶች መልእክት አለኝ። አንድ ሴት ልጅ ወንድሜ፣ አንድ ሴት ልጅ መመላለስ ካበዛች አንተ ጋር መመላለስ ማለት በሜሴንጀር የሚሆን በዋትስአፕ የሚሆን በአካል የሚሆን በገስት የሚሆን በቲክቶክ የሚሆን አንተ ጋር መመላለስ ካበዛችና አይኗን ምታረክ ከሆነ አፈቅራለች፣ እንኳን ደስ አለ። ሁለተኛ ምልክት ሴቶች ወንዶችን ሲወዱ ማለት ነው፣ የአበሻ ሴቶች። ሁለተኛው ምቀኛ እቺ ማሲ የምትባል እኔን አፍቅራ ማለት ነው ትመላለሳለች፣ ከዚህ አትሄድም። እመነኝ። ይኸው እንዴት እንደምታየኝ ይኸው አፍቅራኝ ነው። ፍቅር ደግሞ ምንም ችግር የለውም። ነይ ተመላለሽ። ስለዛ በደንብ ስሙ ምክሬን ማለት ነው። የኢትዮጵያ ወንዶች ሲወዱ መጀመሪያ ይሳደባሉ ከፈለጉ። አንቺ ከርታታ፣ ጁፍ፣ ሰላጣ፣ መላጣ የሌለሽን ነገር በቃ የሌለሽን ነገር ሰባራ፣ ሸንካላ ካለ የኢትዮጵያ ወንድ አንድ ኢትዮጵያዊ ወንድ ለኢትዮጵያዊ ሴት አንቺ ግንብራስ መላጣ ምናምን ማለት ካበዛ አፍቅሮሻል ማለት ነው። ለምን አንቺ ግንብራስ አይደለሽም። ግንብራስነትሽን ቤት ገብተሽ በመስታወት እንድታይና በቃ የሌለሽን ነገር ይልሻል። አንቺ ጡት አልባ ዳባ የለሽም ዝም ብሎ ማታውቂው ሰው ማለት ነው። ዱባ ቢስ ምናምን ካለ በቃ አንቺ ገብተሽ ዳባሽን ማየት ምናምን ይኸው እንደዚህ ከተመላለሰ በተለይ ሴቶች አፈቀረው ማለት ነው። ስለዛ የኢትዮጵያ ወንዶች አፈቀርኩሽ ማለት አይችሉም። እመኑኝ። ከኢትዮጵያ ውስጥ አፈቀርኩሽ ማለት የሚችለው ወንድ ብቸኛው እኔና እኔ ብቻ ነኝ። ሌሎቹ አፈቀርኩሽ አይሉም። እኔ አሁን ካፈቀርኩ ጀምዬ ወደድኩሽ አፈቀርኩሽ ማለት እችላለሁ። ግን ጀምዬ አንቺ ዱባ፣ አንቺ ጠንጋራ ገብተሽ አይንሽን ጠንጋራ ነኝ እንዴት እንደዚህ ያለኝ ሸልቢ እንደዛ ማለት የለባችሁም። እውነቴን ነው የምላችሁ። አፍቅሮሽ ነው ሂዶ አንቺ አሁን ዳባ ቢስ ወይ ደግሞ ሸንካላ ካለሽ ቤት ገብተሽ ሲስተር እኔ ሸንካላ ነኝ ምናምን እኔ እንደዚህ ነኝ እውነትም ዳባ የለኝም ጨርቅ ልወጥር ሸራ ልወጥር አትበይ። አውቆ ነው እሱ ሊያፈቅሽ ፈልጎ ነው። እናቴ ተረጂው ዶማ ድንጋይ ራስ። ሁለተኛ ወንድ ልጅ በአካልም ሆነ በቲክቶክ በሜሴንጀር ከተመላለሰብሽ አፍቅሮሻል፣ ምንም ክርክር የለውም። እየመጣ ገስ ላይ በተለይ ቪዲዮ ክፈት በይው። ቪዲዮ ከፍቶ ካለ አፍቅሮሻል። ሁለት አንደኛው ይሳደባል፣ ሁለተኛው ይገላመጣል፣ ሶስተኛው ደግሞ ዝም ካለ የሆነ ነገር አለ። ዝም ካለ ጸባይኛ ከሆነ በቃ አንቺ ጋር መጥቶ እቺ ጠጋ እቃ ለማንሳት ነው ማለት አለብሽ። ኦኬ
ኦኬ እና የሴቶች ምስጢር ትልቁ ምስጢር የሴቶች ይሄ መቀባን ነው። አሁን እኔ ጀሚኮ ጀሙዋ እናቴ የኔ ቆንጆ ጀሙ ካንቺ ፍቅር ይዞኛል፣ ግን ምን ላድርግ እኔ አልለብቅም። አየሽ እንደዚህ ነኝ። ጀሙ በጣም ነው የምወድሽ፣ በጣም የኔ ፍቅር ወላሂ ልቤን ያሳዋል። አቦ አልፈልግም። አሁን እኔ መሲ ትወደኛለች፣ እኔ ደግሞ የምወደው አንቺን ነው። ላቭ ኢዝ ቬሪ ቬሪ ዳንጀረስ። አይ አም ሶሪ። እንደዛ ነው እና ስለዛ እንደዚህ ፊታቸውን ሴቶች እየተቀቡ ማታ ማለት ነው የቤት ስራ እየሰሩ ነው የሚያድሩት የኢትዮጵያ ሴቶች። ልካችሁን ከባላጋችሁ ላይ ዛሬም ዋሪ ካልባለም የኢትዮጵያ ሴቶች ማታ እንቅልፍ አይተኙም። እመኑኝ፣ እንደዚህ እያደረጉ ነው የሚያድሩት። ሌላዋ አንዷ ተራ በተራ ማለት ነው ጸጉር እንግዲህ ያለች እየጎተተች ታድራለች፣ ጓደኛዋ ማለት ነው ተራ በተራ። እሷ ደግሞ አያችሁ ሜካፕ አያችሁ። አሁን እጄ ስታጠበው 5 ደቂቃ እየሞላ ነው ስታጠበው እናያለን። ምስራችሁን ባላወጣ እኔም ዋሪ ከሌለውም ምስራችሁን አንድ ባንዱን ሁላችሁም ምስራችሁን ባላወጣ ሙባሪክ አትበሉኝ፣ ስሜ ቀይራለሁ። ወስላቶች ማታ ይሄን እየተቀቡ ያድራሉ። ከዛ የሆነ ክሬም አለ፣ ቆይ ልቀባ ነው። እሱንም ክሬሙን ግጥም ያደርጋሉ። ጠዋት ሲመጡ ፈረንጅ ቁልቁሉ ማንሽ እንጂ እኔ ነኝ እኮ ምናምን ቆንጆ ችግር አለው። በቃ ችግር ይኑረው አይኑረው እኔ ምስጢሩን እያወጣሁ ነኝ። ማታ አተኙም፣ ፈርዶባችሁ ማለት ነው። አተኙም። ምን ነው ተነካሽ እንዴ? ማታ ሴቶች አይተኙም፣ ውበታቸውን እያስተካከሉ ነው፣ እየተቀቡ ነው የሚያድሩት። ምን አለ ክሬም ቢሆን አንዳንድ ቦታ ላይ ማለት ነው። መስዬ ሳያት ማለት ነው መስዬ የኔው ሳያት ሰውነቷ ላይ ምናምን ስትቀባ ክሬም ምን አለ ከላጣ ውስጥ ገብቼ ተቀልጬ ክሬሙን ሁኜ ፊቷ ላይ ብቀባ ምልበት ሰዓት አለ። ጀሚያውን የምትቀባ ከሆነ ሎሽን ምናምን ምን አለ እኔ ተፈጭቼ ወጮ ውስጥ ገብቼ የሷ ሎሽን በሆንላት ምን ሰው ነኝ። አሁን የጀሚ ሎሽን በሆን ሎሽን ተቀበለሽ ጀሚዬ ጀምነት እናቴ ውዴ። አሁን ያንቺ ሎሽን ተፈጭቼ ማለት ነው እዛ ወጮ ውስጥ ገብቼ ተፈጭቼ ያንቺ ሎሽን በሆን ቅር አይለኝም። በቃ መብቴ ነው። ምን አለ ፍራሹን ቢያደርገኝ የሚል ወንድ አለ። ሱሪውን ያወለቃል። አላመናችሁም ያለቀሳል። ስንት ነገር ከፎቅ ለመውረድ የተያዘ አለ። ምን አለ ፍራሹን ባደረገኝ ምንጣፉን ባደረገኝ ስትንከባለሉ እናንተ ማለት ነው። እንደዚህ የሚል ወንድ አለ። ህይወትን መስዋዕትነት ነው። ቴንኪው ማለት አለባችሁ ሴቶች ማለት ነው። ቴንኪው በሉ አሁን ሴቶች። ምን አለ የእሷን ፍራሽ ባደረገኝ የሚል አለ። አንዳንድ ሴቶች ደግሞ እዚህ ጋር ወርቅ ምናምን ወይ ደግሞ የሆነ ነገር ቢያደርጉ ምን አለበት ሰውነቴ ቀጥሎ ሰው መሆኔ ቀጥቶ ያታ ብል ባደረገኝ የሚል አለ። የሚያለቅስ አለ። ሱሪውን አወለቃለ። ከፎቅ ላይ ለመውረድ የተያዘ አለ። አሁን ልታጠብ ነው፣ ጠብቁኝ። ምንድን ነው የሚሰራው? የኢትዮጵያ ሴቶች ምን አባቴ ልሆንላችሁ? እኔ በእናንተ ቦታ ህይወቴን ራሱ እሰጣለሁ ለእናንተ። እናንተ እኮ ቆንጆ የቆንጆች ቆንጆ ኩል አስፈልጋችሁ እግዚአብሔር ሲፈጥራችሁ ማለት ነው። አላህ ሲፈጥራችሁ የኢትዮጵያ ሴቶች ማለት ነው ኩል አድርጎላችሁ ልብስቲክ አድርጎላችሁ ፊታችሁን ክሬም ምናምን ሎሽን አድርጎላችሁ ነው የፈጠራችሁ። ታጥባችሁ ለምን ለብሳችሁ አትወጡም? ምንድን ነው የምትሸከሙት? እኛ እናንተን ኪሲንግ እናደርጋለን ወይስ ቀለም እንጠጣለን? መሮናል። በቃ አሁን መሮናል። ምን አይነት ቀለም ደም ይሁን የከርከሮ ደም ይሁን አናውቅም። ረበና ረጎበዝ እንተዛዘን። አንዳንዷ ማለት ነው ከንፈሯን ደም እንደጠጣ ውሻ ማለት ነው ከንፈሯን ይዛ ትመጣለች። እኛ ያን በቃ ስሜታዊ ስንሆን የኢትዮጵያ ወንዶች ስንባል አስቸጋሪ ነው። ይሄን የሚመስል
ኧረ በእናታችሁ የሚሆነው ነገር ከንፈራችሁ ላይ ቀበታችሁ እኛን አታብሉን። ምን ጠጣው እኮ እኛ ነን። እስኪ ምን ጨምረኛል? እስኪ አብረን እንዲህ የከርከሮ እንትን ነው የከርከሮ ምን ያደርግልሻል? ሰው ካላል እስኪ ኧረ በእናታችሁ ኢትዮጵያውያን ቆንጆ ናችሁ እነዚሁ። ምን ያደርግልሻል? የከርከሮ እንትን ከርከሮ ነሽ አንቺ እራስሽ። እስኪ እንየው እስኪ ውበቴን ልየው እስኪ ምን እንደሚጨምርላችሁ። ይሄ ከባለቤቴ የተወረሰ የዛሬ ዓመት ስንጋባ የተወረሰ እቃ ነው። ቪዲዮ እየቀዳችሁ ውሰዱ። አዑዙ ቢላሂ ሚነ ሸይጣን ረጂም። ከሰውነት ወደ ከርከሮነት እየሄድኩ ነኝ። ሊስን ቱ ሚ ቪዲዮ አስደርጉ ውሰዱ። ከሰውነት ወደ ከርከሮ ልሆን ነው በፈቃደኝነት። ወላሂ መስታወት እንደ ወርቅ ውድ መሆን አለበት። ይኸው አንገቴን ይሁ ፊቴን ይሁ ከሰውነት ወደ ከርከሮነት እስኪ ይሄን የምትቀቡት ራሳችሁን እዚህ ላይ እዩ። እስኪ አህያ መሰልክ ወይስ የቅድሙ ውበቴ ይሻላል ወይስ የአሁኑ ይሻላል? እንግዲህ አዑዙ ቢላሂ ኢና ሊላሂ ወኢና ኢለይሂ ራጂዑን። ኧረ የአንዳንዷማ ይቅር። በእናታችሁ በወጣላችሁ በእናታችሁ አታስጠሉን። እኛ ግዳጅ አለብን እንዴ የምንጠጣው? በከምን እንደተሰራ እናውቃለን። እኛ ከደም ይሁን ከበሬ ደም ይሁን ከርከሮ ደም ይሁን በምን እንደተሰራ እናውቃለን። ለምን እንጠጣለን? እኛ ለምንድን ነው የምታጠጡን? ቅንድብ የሌላት ማለት ነው። ቅንድብ የሌላት እንዲህ ቅንድብ አላህ ስላልሰጣት ማለት ነው። ቅንድብ ትሰራለች። ቅንድብ ያላት ደግሞ ትልጫለች። ቅንድብ ያላት ደግሞ ምላጭ ወስዳ ማለት ነው። ምን አይነት ሰገጤ ናቸው? እስኪ ምን ነው ያመራው? እስኪ አሁን አምራለሁ። እስኪ
ኢና ሊላሂ ወኢና ኢለይሂ ራጂዑን። ከሰውነት ሻወር መግባት አለባችሁ። እዛ ሄዳችሁ ረበናታችሁ ወላሂ እንደዚህ አይነት ሴት ማለት ነው አይደለም ልናገባ አድማ ማድረግ አለብኝ። አሁን በቃ ሴት ብትቀባ ሴት አንፈልግም እኛ ኢትዮጵያ ሆነ ካሁን በኋላ አለቀ። አላለቀም። ከፈለገ ያወጣ ቤት ሁሉ አላሁ አክበር የማያወጣም አለ እንዴ? ውይ ውይ fulgo gulgulara warsila kremi guracha di bachu gulgulone okay di saka gadako እሺ ስለዛ ማለት ነው በእናታችሁ ይሄን ክሬም ነው ብላችሁ ማለት ነው ገዳዬ ክሬም ነው ብላችሁ በጣም ክሬም ነው ብላችሁ ከንፈራችሁ ላይ የፈለጋችሁትን ነገር ተቀብታችሁ እዚህ ቅንድባችሁ ላይ ፈለጋችሁትን ነገር ቅንድብ የሌለው እንደኔ ቅንድብ የሌለው ቅንድብ ኩል ያደረገ ቅንድብ ያለው ደግሞ በመላጭ እየላጨ ይሄ ሙድ ማለት ነው እዛው በመጣችሁበት ቦታ መልሱ። ኦኬ አለቀ። ጨርሻለሁ። በቃ ጨርሻለሁ። እሺ ከደንዳ ጨርሻለሁ። ፈለጋችሁት ከኔራ ዳቦ ጩፋችሁ ካለ ከኔራ ቀለሜ ሲንዲበቴራ